በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት የመርከብ ጉዞንና እንቅስቃሴን አደጋ ላይ ክፉኛ ጥሎታል። በዓለም እጅግ የምልልስ እንቅስቃሴ የሚበዛበት የነዳጅ ማጓጓዣ መስመር በሆነው የሆርሙዝ ወሽመጥ ላይ ሰሞኑን ባልታወቁ ተወርዋሪ አካላት መመታታቸውን የብሪታንያ የባህር ንግድ ሥራዎች ዘግቦ ነበር። እየተሰማ እንዳለው ከሆነም ኢራን የባህር ላይ ፈንጂዎችን በሰፊው በመቅበር ላይ ናት። ይህም መርከቦች በአካባቢው እንዳይንቀሳቀሱ ሙሉ በሙሉ እስከ ማስቆም ሊደርስ ይችላል። ዓለም ከሚያስፈልጋት ነዳጅ 20 በመቶ ያህሉ በዚሁ በሆርሙዝ ወሽመጥ በኩል የሚተላለፍ ነው። ጦርነቱ የባህር ትራፊክን በእጅጉ በመቀነሱ የዓለም የነዳጅ ዋጋም ክፉኛ እንዲንር አድርጎታል። ኢራን ቀደም ሲል በወሽመጡ ለማለፍ በሚሞክሩ በማናቸውም መርከቦች ላይ ድንገተኛ ምት ልትሰነዝር እንደምትችል ተናግራ የነበረ ቢሆንም አሁንም ድረስ ግን እጅግ በጣም በተወሰነ ሁኔታም ቢሆን የመርከቦች ምልልስ አለ። የባህር ወሽመጡ መዘጋት በዓለም ዙሪያ የሸቀጦችና አገልግሎቶች ዋጋ የበለጠ እንዲጨምር ሊያደርግ ይችላል። እንዲሁም በወሽመጡ በኩል የሚያልፈውን ድፍድፍ ነዳጅ በከፍተኛ ሁኔታ ወደሚያስገቡት እንደ ቻይና፣ ህንድና ጃፓን ያሉ የዓለም ትልልቅ ኢኮኖሚዎች ሊጎዱ ይችላሉ። ይህ በራሱ ደግሞ የዶሚኖ ኢፌክት በሌሎች ሀገራት ላይ ያስከትላል። ዶሚኖ ኢፌክት ራሱስ ምንድን ነው? ፋና ዳሰሳ ከተስፋዬ አለነ ጋር አርብ ረፋድ 5 ሰዓት ከ30 እና ምሽት 2 ሰዓት ላይ ይጠብቁን። ፋና ዳሰሳ